በመጀመሪያ ደረጃ እውነት ነው የምላችሁ፣ በጣም ነው የምታምሩት። ቡሬ ጨዋ፣ ቡሬ ታሪካዊ ህዝብና ታሪካዊ ከተማ፣ ለሌሎችም አስተማሪ፣ መብቱን ያጠየቅ የሚችል እኔ ሁሌ የሚቆጨኝ ሁሌ ማስብ የነበረው መብቱን የሚጠይቅ ትውልድ እንዲፈጠር ነበረ። እግዚአብሔር ይመስገን እኔ ዛሬ ደስተኛ ነኝ። የራሱን መብት አይደለም በወለጋ፣ በመተከል፣ በተለያዩ የሀገራችን ክፍሎች ዘርን መሰረት ያደረገ በግልጽ ቋንቋ አማራን ለይቶ የሚጨፈጭፍ አገርና መንግስት ላይ ስለደረስን ይህንን ለማውገዝ ይህ ወጣት በነቂስ በመውጣቱ እኔ ደስተኛ ነኝ። እንኳን ደስ አላችሁ። ለምንድነው ሰልፍ የወጣ ነው? መጀመሪያ አዎ ተገደን ነው። እውነት ነው። ዛሬ እስኪ አስቡት፣ ሁላችሁም ወደ የቤታችሁ እግዚአብሔር አያምጣው እንጂ ራሳችሁን ወደ ራሳችሁ ቤት መልሱት። አምሯችሁን ለደቂቃ ቤታችሁ ውሰዱት። እስኪ አሁን ድንገት ስንሄድ ቤት ተቃጥሎ እናት አባት በግፍ አንገታቸው ታርዶ ዓይንህ እያየ ዓይንሽ እያየ እህት ወንድም ዓይንህ እያየ ዓይናችን እያየ በፊታችን ላይ እየታረደ እንደ በግ እየተበለተ በየዱር በገደሉ ዛሬ እኮ የክብር ቀብር ስርዓተ ቀብር ማስፈጸም ቅንጦት ሆኗል። ቅንጦት ለአማራ ሕዝብ በክብር መሞት በክብር መቀበር ቅንጦት ሆኗል በግሪደር። ያም ደግሞ ግሪደርም ከተገኘ በየጫካው በየጥሻው ዛሬ ወንድሞቻችን እህቶቻችን እናቶቻችን አባቶቻችን ያሞራ የጅብራት ሆነዋል። ይህንን ከመቃወም አልፈን ከሰላማዊ ሰልፍ አልፈን ግንባር ብንሄድስ ቢያንስብን እንጂ ይበዛብናል ወይ? ይሄው ነው። ስለዚህ የኛ ይሄ ሰላማዊ ሰልፍ ፍትሃዊና ህጋዊ ነው። ለምንድን ነው ፍትሃዊ የሚሆነው? በተለያዩ የህብረተሰብ ክፍሎች ብቻ አይደለም ጭፍጨፋ እየተካሄደ ያለው። በቃ ነጩን ነጭ ነው የሚለው አይደለም፣ መንገር አለብን። ይሄ መንግስታዊ ጭፍጨፋ ነው።